ማዕድ እያደማን እየተጠያየቀን እናልፋለን። ለምሳሌ የአማራ ፋኖች የመታገያ አጀንዳ አላቸው፣ ቲፒኤልኤፎች የመታገያ አጀንዳ አላቸው። ምስጋና ለእኛ ብሔርተኞች ይሁንና የሻዕቢያ ደጋፊዎችም የእጃቸውን እያፍታቱ ነው፣ እየገቡ ኮመንት እያደረጉ ነው። በዚህ አጋጣሚ ግን የሻዕቢያ ደጋፊዎች እስኪ ስለ ሀገራችሁ አንድ ኔጌቲቭ ነገር እስኪ አንድ ኮመንት ጻፉልኝ፣ እስኪ ማወቅ ስለምፈልግ ነው። አንድ እስኪ ኔጌቲቭ ነገር ጻፉልን እና ውሎ አዳራችሁ እኛ ውስጥ ሆኗል እና ለእኛ እድሜና ጤና ተመኙልን። እኛ ስላለንን ነው እንዲህ ፖለቲካ የምታወሩት እንጂ ፖለቲካ ከጠፋባችሁ ቆይቶ ነበር። እሺ ወደ አያና ልምጣና ይህን ጉዳይ ግን የአላያንሱን ጉዳይ በደንብ እናወራለን ለማለት ያለው። እሺ ቴዲ፣ እገታ ቅድም ኤቢ ያሳቀኝ ትንሽ እገታ መጥፎ ነው ብሎ ሞስት ቤዚክ የሆነ ነገር ነው የተናገረው። እገታ ወንጀል፣ ከፍተኛ ወንጀል ነው። ኦፍኮርስ እኛ ሀገር ላይ ካለው ችግር አንጻር እገታ አሁን ኖርማል ሆኖብናል አይደለ? ተለመደ እኮ ብዙ ጊዜ ስለምናየው ስለምንሰማው የሚያስደነግጥ ነገር መሆኑ ቀረ። የሴት ልጅ መደፈር፣ እገታ፣ የሰዎች መገደል ቁጥር በጣም ቁጥር ነው። በቃ 50 ምናምን ሲባል 10 ነው 40 ነው ምናምን ብለን ላይክ ተወልዶ እነሱም ተስፋ ማንነት እንደሌላቸው እስከሚመስል ድረስ እነኚህ ነገሮች እየቀለሉብን ሄዱ። ለምን ብትል ያው መሳሪያ ተበተነ። ሁሉም ፍላጎቱን፣ ጥያቄውን፣ ፖለቲካውን በጦር መሳሪያ ነው ማስፈጽመው አለና ይሄ ተበትኖ ነው ያለው። ፖለቲካ ሰራበታለሁ ነው። የሚገርም ነገር ምን ችግር አለ ታዲያ? የደሃ ልጅ እልቁ መሳፍርት ቁጥር ስፍር የለውም። የተወሰነው ቢሞት፣ የተወሰነው ቢታገት፣ የተወሰነው ቢዘረፍ ምን ችግር አለው? እኔ ፖለቲካ ሰራበታለሁ የሚል ጀስቲፊኬሽን ሰርተው በአደባባይም የሚናገሩ አካላት ያሉበት ነው እና የጸጥታ የፍትህ መጓደል ነው አላማው። በይዘው እንደዚህ አይነት ነገሮች የሚደረግበት አላማው፣ ዋናው አላማ አንደኛው የፕሮፓጋንዳ ነው። መንግስትን የማስጠላት፣ ህዝብ እንዲነሳሳ ለማድረግ አዶኖ መቼ ተስፋ እንደሚቆይ ህዝቡን አስለመዱት እኮ። መጀመሪያ ላይ ተጠቅመውበት ነበር ለተወሰነ፣ ግን ይሄ በቃ አንገቨርነብል ማድረግ አሁን እዚህ ላይ መጥተው የሚናገሩት አይነት የለም መንግስት እንዲሆኑ አልፈርሳል ተነሳ እንደዚህ የሚለውን ነገር ለመስሪያ የፕሮፓጋንዳ መጠቀሚያ ነው። ሌላኛው እና በጣም አደገኛው ግን የገቢ ምንጭም ነው። አሁን እያየን ያለነው ኬላዎችን ዘርግቶ ገንዘብ መሰብሰብ ኦሮሚያ ክልል ውስጥ በጣም ችግር የነበረ፣ አሁን አማራ ክልል ላይ በግልጽ የሚታወቅ ኤቪደንሶቹም ያሉ ራሳቸውም ያመኑት ነው። ኬላ ዘርግተው በየቦታው ሰውን ገንዘብ ይቀበሉታል። ቀደም የአማራ ሾፌሮች የሚባል ነገር ሲያወራ የነበረ የዋህ ወንድማችን አለ። ሁሉም ነገር ነው እንደዛም ጭምት የሚያደርገው። አንዳንዴ ሁሉንም ሾፌር ነው ኬላ ዘርግቶ አረኔ ወላይታ ነኝ ብትለው ሊያሳልፍህ ነው እንዴ? ይቀበልሃል። አንተንም ኬላ የዘረጋ ሰውዬ ዘርህን አይጠይቅም። ይሄን አይነት ቂልነትም ይዘን ባንመጣ ጥሩ ነው። የገቢ መሰብሰቢያ ነው። አንተ ኦሮሞ ነኝ አልከፍልም ብትለው በአንተ ነው የሚብሰው። ያው ሁሉም ቦታ ላይ የሚሰራው ይሄ ነው ያለው። ገቢ ማሰባሰቢያ የፖለቲካ መስሪያ ነው። ለፖለቲካ ፍጆታና ለገቢ ነው። ሰው እየተዘረፈ ነው፣ እየታገተ ነው። ከዚህ በፊት አይ ቲንክ ባህር ዳር ላይ ሰምታችሁ ከሆነ ቦርሳ አዝለው በጣም ጥሩ የመሳቃ ያላቸው ልጆች ካዩ ራሱ በቁማቸው ይተመናሉ። ይሄን ቢይዘው አባቱ ስንት ይከፍላል ብሎ የሚባል ነገር በግልጽ የሰዎች ምስክርነት ሁሉ ሰምተናል። ሰው አግቶ ገንዘብ መሰብሰብ እንዲህ አይነት ነገር ሚዲያ ላይ ያለው ደግሞ ምንም ነገርን ለማገናዘብ፣ ለማመንጀግ፣ ለማብላላትም ጊዜውም አቅሙም የሌለው፣ አንዳንዱ አቅሙም የሌለው መፍረድ አንችልም። ዝም ብሎ የተባለውን ነገር ወስዶ መጥቶ የሚያወራ አሁን እዚህ ጋር ስንሰማ የነበረው ማነው ወንድማችን መንግስት የለም እንዴ ብሎ ሲያበቃ ከዛ በኋላ የመንግስት ድክመት ነው ይላል። ከዛ በኋላ ደግሞ ሆን ብሎ እየተሰራ ነው ይላል። የትኛው ነው? መንግስት የለም፣ መንግስት አለ፣ የመንግስት ድክመት ነው፣ ሆን ብሎ ነው እየተሰራ ያለው። አሁን ወንድማችን ዩናይትድ አማራ ራሱ ምንድነው ያለን? ደካማ መንግስት ስለሆነ ነው ብሎ ከዛ ሆን ብሎ ነው ያደረገው አለ። አይ ቲንክ እነኚህ ሁለቱ አይጋጩም። በጣም የሚጣረስ ነገር ነው የምናወራው። ለዛ ነው እውነት ተናገሩ። ውሸት እንትን ማድረግ ማስታወስ ይጠይቃል፣ ሂሳቡን መስራት ይጠይቃል። በብርቱካን ላይ ያየነው አይነት ማለት ነው። ውሸት በጣም ብዙ ፊዚክስ አለው። እውነት አንድ አይነት ነው፣ ጥርት ነው። ነገም ትደግመዋለህ፣ አትያዝበትም፣ አታፍርበትም። እዚሁ እኛው ፊት ለፊት ይሄው የምትናገሩት ነገር እርስ በርሱ ከአንድ አፍ 8 ደቂቃ ውስጥ ሁለት የተጣርሰ ስትወጣ ምን ማለት ነው? እናንተ ፖለቲካ ተሰሩበታላችሁ ተብሎ ይራገብልናል ተብሎ የሚሰራ ስራ አለ።
ከዛ በዘለለ ገንዘብም እየተሰበሰበበት ቢኮዝ እዚህ ላይ ገንዘብ መሰብሰብ በጣም አስቸጋሪ ነው። አሁን ትላንትና የሆነ ቤት ነበርኩኝ ብለው አፋቸው ብረት እስኪላቸው ድረስ ጮሆ $200 ነው መሰለኝ የሰበሰቡት። ምን ማለት እንደሆነ እንግዲህ አስቡት። $200 ድሮ ብር እንትን ይሄ ልክ እንደ ቲክታክ ማኒጋን ነበር የሚርከፈከፈው እናስታውሳለን። ይሄ የነገስታት ዘርነን የሚሉ ሰዎችም ከዛ በፊት እና እስክንድርም ሲዘበዝቡ በአፈሱት እኮ አሁን በቃ ትጮሃታለህ እንጂ ጊፍት ኖርማል ጊፍት ግለሰብ ሲጠይቅ ይቀላል። ህዝቡ መስጠትም ትቷል። በጣም የነቃለ። ስለዚህ ያው ኬላ ሰርቶ አግቶ የመቀበሉ ነገር ያለ ነውና ይሄንን ማስቆም ያለበት አንዱ ኃላፊነት መንግስት ነው፣ ጸጥታን ማስከበር። ሌላው ደግሞ እንደ ህዝብኛ ይሄንን ኢንካሬጅ ማድረግ የለብንም። የፖለቲካ መጠቀሚያነቱን አትሊስት ብናጠፋ ህዝብ እንዲቋቋም እናደርጋለን። ወደ አላያንሱ ነገር ሲገባ ትንሽ አላያንሱ ፈገግም ያስብላል። እኔ ሞቼ ጉዳይቼ የምትል ሴትዮ ነበረች መናሽ ምትባል ጉዳይተን ባደረጉትና እንዴት እንደሚሆን የአማራ ፋኖ ብሎ እኮ የአማራ የሚባል የለም እኮ። ሁለት የጎጃም፣ ሁለት የጎንደር፣ ሁለት የሸዋ በትንሹ ማለት ነው፣ ሁለት የወሎ በትንሹ በጣም ቢያንስ አፋድን ቀንሰህለት ራሱ ማለት ነው። እሱ ራሱ እዛ ጋር መያያዝ ያልቻለ አሁን በአቅጣጫዊ የሆነ ሰሜናዊ የሆነ ኃይል ያውም ደግሞ ከቲፒኤልኤፍ ጋር እንደዛ አደርጋለሁ ካለ ጎሄድ ነው፣ በርቱ ነው፣ ቀጥሉበት ነው። ጀነራል ተፈራ መጽሐፉን አውጥቶ ገጽ 44 ላይ የተንቤን ሰው እንደሆነን የተናገረበትን አምጥተው ትንሽ ያራገፉት ነበር ዋና አማራዎች። እነሱ አፋ ያስገባ ፈጣሪ የተንቤንም ይሁን እንግዲህ አይሁንም አይታወቅም። ግን ጀነራሊ ያው እነኚህ ሰዎች ምን ያህል እንደጨነቃቸው የሚያሳይ ነው። ከቲፒኤልኤፍ ጋር ሄደ ቀለበት ባደርግስ ምን አለበት ካልክ የሆነ ነገር በጣም ብሶብሃል ማለት ነው እንጂ ጄኖሳይዱን ያው ተው ጄኖሳይድ ምናምን ድሮም እናውቃለን ውሸት ነው። የፈጠራ ስራ ነው እየተሰራ ያለው ያልተጠና ምንም መሬት ላይ የሌለ ነገር ነው። ኢንተንት የለውም። ባለፈውም ስናወራ ነበር ቲፒኤልኤፍን አቅፎ ጄኖሳይድ ተፈጽሞብኛል የሚል ትርክት ካለ አይ ቲንክ ራሳችሁንም ትንሽ አይ ቲንክ ይሸመማችኋል ብዬ አስባለሁ። የጥላቻ ፖለቲካ ሲሰራበት የነበረው ኦሮሞ ላይ ስለነበረ አሁን ከቲፒኤልኤፍ ጋር ብንሰራ ሰሜናዊ ብንለው ችግር የለም የሚለው ነው። የበላይነት ትግል ስለሆነ በላይነቱን ከኛ ጋር ሊቋደሱ ይችላሉ። ደቡቡ ዝቅተኛ ነው፣ እኛ ሰሜናዊያን ኢትዮጵያን በመስራት ውስጥ የበላይነን የሚለውን ይሄ የበላይነት ትግል ነው። የውሸት ጄኖሳይድ፣ የጥላቻ ፖለቲካ ይሄ ነው ሶስቱ ነገር ነው አይደለ? ዋናው ልንተባበር እንችልበታለን የሚሉት ይሄ ካልሆነ በስተቀር ያው ጄኖሳይዱን በመስኮት ያወጡትና እንትን ይላሉ እንጂ ሰልፍ ዲፌንስ ምናምን የሚባል ነገር የለም። የአማራ ህዝብ ሰልፍ ዲፌንስ የሚያስፈልገው ከዚህ ኃይል ነው። አንተ አስተማሪ ከሚረሽን ኃይል፣ ተማሪ ከሚረሽን ኃይል ከዚህ የሚከላከለው ፈጣሪ መንግስትን በደረሰልኝ እያለ ኡታውን እያሰማ ያለው ከዚህኛው ኃይል በዚህ በኩል ግብር ይቀበላል፣ በዚህ በኩል ይገለዋል፣ እንደፈለገ ያደርጋል። ከዛ ስማ በጅተህለት ደግሞ ትመጣለህ። ስለዚህ እኔ ያርግላቸው ሰሜናዊም ይሁኑ ምዕራባዊም ይሁኑ ባደረጉት አድርገው ሰብሰብ ቢሉ ጥሩ ነው። ለቲፒኤልኤፍ አደጋለሁ። ለነሱ ያው እነሱ ስለጨነቃቸው ነው። ያው ከቲፒኤልኤፍ ያለው ከሰይጣን እንሰራለን ብለዋል። አሁን ኔክስት ታይም ከሰይጣን ጋር ቢመጡ ማይግራ አይገባኝም። ይሄ ነው የጨነቀው እርጉዝ ያገባል ስትወልድበት 4 ኪሎ ይገባል ነው መሰለኝ ነገሩ። እናየዋለን እሱ ሲበስል የምናየው ነገር ይሆናል። ለቲፒኤልኤፍ ግን ታጥቆ ከሚታገል ኃይል ጋር ከተቆራኘ ወይም ከተወዳጀ አውቶማቲክሊ የፕሪቶሪያውን ዲል ጥሰዋል ማለት ነው። ስለዛም ነው ምግበ የካዳቸው። ቴንክ ዩ ያያናሺ እሱ ፈይሳ ሮቢ ቴዲ በእኔ አልጨክንም፣ እኔም በአንተ አልጨክንም። በአንተ ጉዳይ እኮ አስቸገረኝ እኮ እኔም በአንተ አስቸገረኝ አንተ ጉዳይ እኔንም። ለማንኛውም ሁለት አጀንዳዎች ላይ እኔ ሰሜኑን በአጭር ነው የማልፈው። ባቄላ ጠፋ ሲል ፈስ ቀለለ አሉ ሰውየው። ከሰሜን ቢተባበር ደቡብ ሰሜን ሄዶ ከመሞት ልጆቹ ተረፉለት እንጂ ምን የሚጎልበት ነገር አለው? በዚህ የሚግናደድ የሚበሳጭ አጀንዳም የሚያደርግ አንደኛ ኢትዮጵያ ይታረቃታል እግዚአብሔር። ከሰሜን የሚነሳ ጦርነት ነው ኢትዮጵያን ዋጋ ሲያስከፍል የኖረው በታሪክ። ሰሜኖች የሚያነሱት የፖለቲካ ግጭት ነው፣ እሊት ነው። ደቡቦች ምስኪኑ ሄዶ አይጋ ተራራ ላይ ናፍቃ በረሃ ላይ
ተንቤን በረሃ ውስጥ ሬሳውን አራገፈ እንጂ ሰሜን ቢታረቁ ታረቁ ባካችሁ ብለን እንለምናለን። አንቀናም። የምትቀናው እኮ ከነሱ ያነሰ የሰው አቅም ቢኖር ከነሱ ያነሰ ጉልበት ቢኖር አይ ነገ እነዚህ ከተባበሩ ሊያጠቁኝ ይችላል ብለን እንቅልፍ ታጣለህ። እንደ ጠላት ከፈራቸው እንደ ጎረቤት ተጣልተው ከታረቁ ዘመነ ካሴ ወያኔን ለመታገር ነው አስመራ የገባው። ተፈራ ማሞ ወያኔን ለመታገር ነው የሞት ፍርድ የተፈረደበት። አሁን ዛሬ ታርቀናል ቢሉ ማን እንቅልፍ ያጣል? ቴዲዬ እልልልልልል ብለን እንደው ኢትዮጵያ ጦርነት ከላዋ ላይ ጠፋ በቃ ተገላገልን ብለን ከማልቀስ ቅድም እንዳልከው ደግሞ እንደውም ሰሜኖች ከደቡብ ጋር መኖር አንፈልግም ካሉ መንገዱን ጨርቅ ያርግላችሁ ተብሎ እንኳን የሚሸኙበት ነው። ምክንያቱም ሰሜን ለደቡብ የተረፈው የጦርነት መሬት እንጂ የምርት መሬት አይደለም። ይሄንን የምናገረው ለአማራ አይደለም። ይሄንን የምናገረው ለትግራይ ህዝብ አይደለም። ይሄንን የምናገረው ከነሱ ወጥተው ትርክቱን ለሚያካሂዱት ኤሊቶች ነው። ስለዚህ ትናንት ተቀጣቀጠው፣ ትናንት መሳሪያ ተማዘው ኢትዮጵያን ዋጋ አስከፍለው ትርክት ፈጥረው ዛሬ ለደረስነው መከራ ያደረሱን ሰዎች ታርቀናል፣ አንድ ላይ ቆመናል ቢሉ ማን ብርድ ይለዋል? አሁን ለምሳሌ የትግራይ ጦርነት ጊዜ ይሄ ከደቡብም ከሰሜን ከአማራ ክልል መለስ በሙሉ ወደዛ ዘመተ ህዋትን ለማጥፋት 5 ሚሊዮን ናቸው። 5 ሚሊዮን ይፈራሉ፣ ስጋት ትንሽ ስለሆኑ። አሁን እንደ ኦሮሞ ራሴን ባነሳ ይሄ ከኦሮሚያ ደቡብ ዙሪያ እንኳን መጥቶ ከሰሜን ጋር ቢተባበር እንደ ኦሮሞ ደስታ እንጂ የሚሰማኝ ለምን ተባበሩ ብዬ እንቅልፍ አላጣም። ለምን? በማህበረሰብ ቁጥሬ አነስተኛ አይደለም። የመሬት አቀማመጤ ስጋት የለብኝም። በቂ ሪሶርስ አለኝ። የነሱ መተባበር ደስታ እንጂ ከፊት የምነበበው ፍርሃትም ስጋትም አይነበብብኝም። ስለዚህ አጀንዳም አላረገውም ማለቴ ነው። ወደ እገዳው ልምጣ። መንገዱን ጨርቅ ያርግላችሁ። እናንተ ከታረቃችሁ እግዚአብሔር ኢትዮጵያን ታርቋታል ብዬ ጸሎት አደርጋለሁ። በርቱ ነው የምላችሁ። ወደ እገታው ልምጣ። ቴዲ አንተነ የሚባል ሰው አጋጆች በኢትዮጵያ ባንክ ነው ብራቸውን የሚያስቀምጡት፣ ስልካቸው የኢትዮጵያ ስልክ ነው አለ። እባክህ አጋሽ ካልሆንክ አጋሽ ጋር ካልተባበርክ እኔ እስከዛሬ ኢትዮጵያ ባንክ የሚያስገባ አካውንት አሁን ከሰጠኝ እኔ ኢትዮጵያን ካንተ ጋር ተቃዋሚ ሆናለሁ። ስልክ ቁጥሩን አጋቹን የስልክ ቁጥሩን አጋች ከሰጠኝ እኔ አሁን ዛሬ ከሱ ጋር ተቃዋሚ ሆናለሁ። አብረ አጋች ካልሆንክ አብረ ተባባሪ ካልሆንክ የባንክ አካውንቱ ብሩ የት እንደሚገባ አውቀን እዚህ መጣይ። ይሄ ኢትዮጵያ ውስጥ እኮ ብኖር እኔ ይዘው ያንን ያወራውን አካውንት ባክህ ስጠኝ ነበር እምለው። አስሬው መርመራ አድርጌ ወይ ተባባሪ ነህ ያየውን አለመጠቆምህ ደግሞ ወንጀለኛ ነህ ብዬ ማለት ነው። በምንድን ነው እስኪ ቴዲ እንደ ሰው አስብ። አንተ ተባባሪ ካልሆንክ የሰውን አካውንት ያስገቡበትን አንተ በምን አየህ? አጋች የሚጠቀመውን ስልክ ቁጥር አንተ አብረህ ካልሆንክ አንተ በምን አየህ? አየህ፣ ራሳቸው ይገላሉ፣ ራሳቸው ያግታሉ፣ ራሳቸው ደግሞ ተመልሰው ፕሮፓጋንዳ ይሰሩበታል። እንደ ብርቱካን ማለት ነው። ደብረ ጋጽዮን ማለት አማራና ኦሮሞ ሽፍቶች የሚኖሩበት ጫካ ማለት ነው። ኦሮሚያ ክልል ታገተ ማለት የኦሮሞ ህዝብ ነው ወይም የኦሮሞ ፖለቲከኛ ነው ይህንን እገታ ያደረገው ልል አልችልም። ጋጽዮን የአማራም የኦሮሞም ህዝብ 50-50 የሚኖሩባት ከተማ ናት። መሬቱ ቦርደር ነው። ስለዚህ አጋቾች አማራ ክልል 20 ተማሪ የተገደለውን እንዳላየ እኔ ነበርኩ ወጥቼ የምታገለው ይላል። አስተማሪ አግትና ቅጣቸው በደንብ ያለውን የራሱን የፋኖ አዛዥ በጆሮ አደባባይ ላይ ሚዲያ ላይ እየሰማን
20 ልጅ ገደልን፣ 20 መምህር ገደልን እያሉ አማራ ክልል ሞት ለነሱ የነጻነት ትግል ነው። ኦሮሚያ ክልል የሚሞተው ዳይመንድ ነው። አየ ለሰው ነፍስ አይደለም የሚያዝኑት። የሰው ነፍስማ ሩቅ ላለው አማራ እየታገልኩ እቤቴ ውስጥ ያለውን አማራ ለምን ትገላለህ ብለህ ትጮህ ነበር። እውነት ቢሆን የምትታገለው ለህዝብ ቢሆን ትግሉ ለህዝብ ስላልሆነ እሳት የሚያነድልህን ቦታ ነው በእንዝል ይዘህ የምትሄደው እንጂ እሳት የማያነድልህ ቦታ ጃምብ ታደርገዋለህ። የነጻነት ትግል፣ የህዝብ ትግል፣ የህዝብ ጥያቄ ቢሆን አማራ ክልል ኦሮሚያ ክልል ከተደረጉ ወንጀሎች በላይ በየቀኑ ፋኖ ወንጀል ያደርጋል። ነገር ግን ይሄ አማርኛ ተናጋሪው ሚዲያ የኦሮሚያን ክልል ብቻ ነው አይኑ የሚያጠልቀው። ምክንያቱም አረንጓዴ መሬት የምትታየው ኦሮሚያ ናት። እዛ በረሃ ስለሆነ ድንጋይም ስለሆነ መነጽራቸው አያሳያቸው ይሆን አላቅም። እዛ ክልላቸው ውስጥ በየቀኑ የሚደረገውን ግፍ አንድም ቀን ነውር ነው ብለው አይቃወሙም። ለዚህ እኮ ነው መርጦ አልቃሾች ፖለቲከኛ ስለሆናችሁ የነጻነት ወይም ደግሞ የሰው ነፍስ አራርቷችሁ አይደለም። የራሳችሁ የገደላችሁ ነፍስ እንደ ነፍስ አትቆጥሩም። ሰው የገደለው ነፍስ ሲሆን ፍትህ ትጠይቃላችሁ ምንለው ለዚህ ነው። ፍትህ ከሆነ ለሰው እኩል የምታዝኑ ከሆነ 20 ተማሪ ገደልኩ መምህር ገደልኩ ያለውን ኡኡ ብለህ ልብስን አውልቄ እንዴት እዛ ከሩቅ እየታገልኩለት እዚህ ቤቴ ውስጥ ትገላለህ ብለህ ካልተናገርክ እኔ ጋር ለሞተው ካለቀስክ ለሞተው ወዳጄ ሳይሆን የምታዝነው ፖለቲካ ፕሮፓጋንዳ ልትሰራበት ስለምትፈልግ ነው ብለን የምንታገለው ለዚህ ነው። ታንክ ዩ ቴዲ። እሺ ቴንክ ዩ መስፍኔ። አሁን ወደ እንትን እንምጣ፣ እያጠበብን ወደ ሲሪየስ የሆነ ነገር እንምጣ። አድማጭ ተመልካች አሁን ላለፉት 3 ዓመታት 4 ዓመታት እንኳን እዚህ ስንቀመጥ እኔ እንኳን ስናገር ብዙ ጊዜ እስኪሰለቻችሁ ድረስ የሰማችሁት ትንታኔ አለ። ለምሳሌ አሁን የሰሜናዊ ያለ አላንስ እንፈጥራለን አላሉም ቃል በቃል ግን ወደፊት ወደዛ የምንሄድበት ነገር ሊኖር ይችላል ያሉት። ኦኬ አሁን ይህንን ታሳቢ አድርገን ለምሳሌ እኔ እንኳን ስተነትን የነበረው 1966 አብዮት አለ። ተፈሪ መኮንንን ከስልጣን ያስነሳው። ከዛ ደርግ ስልጣን ይዟል። ከዋለልኝ መኮንን ጽሑፍ ይጀምራል። የቃስ ዩኒቨርሲቲ ተማሪዎች እቺ ሀገር የሁለት ብሔሮች ብቻ መፈንጫ ናቸው ወይም ኢትዮጵያ የብሔር ብሔረሰቦች እስር ቤት ናቸው ብሎ ከጀመሩበት ይጀምራል። ከዛ በዋነኛነት ደርግ ላይ እነ ኢህአፓ፣ እነ መኢሶን፣ እነ ቲፒኤልኤፍ፣ እነ ጀብሃ አማራ ገዢ መደብ በድሎናል ብለው ወደ ጫካ ገብተዋል። ይሄ ሀቅ ነው። ከዛ ጊዜ ጀምሮ ደርግም ተወግዶ ቲፒኤልኤፍ ስልጣን ላይ ከመጣ በኋላ አማራ ገዢ መደብ ጨቆኖናል በሚል ያልተደራጀ ፓርቲ የለም። የዚህ ደራሲዎች አሉ። አማራ ህዝብ ላይ ለተፈጸመው ግድያ፣ ኢሰብአዊ ድርጊት፣ መፈናቀል፣ አንዳንዶች በተደጋጋሚ ብዙ ቦታ እንደምትናገሩት ጄኖሳይድ፣ የሐሰት ትርክት ዋነኛ ኮር የአማራ የመታገያ አጀንዳዎች ነበሩ። አሁን ከነዚህ ደራሲዎች ጋር አላንስ እንፈጥራለን ስትሉ እንደው ለቀልድ እንኳን አማራ ህዝብ ላይ ማላገጥ አይሆንም። ለቀልድ ራሱ አማራ ሞት ላይ አማራ መፈናቀል ላይ መታገል አንድ ነገር ነው። አሁን ኦኬ 4 ኪሎ ከተገባስ በኋላ ለምሳሌ አሁን ደርግን ካስወገዱ በኋላ ሻዕቢያ እና ቲፒኤልኤፍ ድጋሚ እንደተዋጉ ታውቃላችሁ። አይ ነው ተረጋጉ። አንዳንዶቻችሁ ጠብጠብ እያላችሁ እየወጣችሁ ነው። የአረንጓዴ ቢጫ ቀይ አድርገህ የጎረቤት ሀገር ፖለቲከኛ ገብታል፣ ተሰግስጋል። እንደ ጉድ ማለት ነው። ፈንጭ እንደ ጉድ ኮመንት ያስታውቃል። ከያለበት ተነቃንቀ ኮመንት ታደርጋለህ። እኛ ላይ ነው መቼ ሳፍን የምትከፍተው እንትን የምትለው እንጂ ሌላ ምን ታወራለህ? ኦኬ የሆነውን አሁን ቁም ነገሩን እናወራ። በቃ እዛው አዙሪት ነው ማለት ነው የኛ ነገር። ቲፒኤልኤፍ እና ደርግ አላንስ ፈጠሩ። ቀይ ኮከብ ዘመቻ ላይ አላንስ ፈጠሩ። ደርግን ቀጠቀጡ። አንዳንዶች እንደውም የዚያድ ባሬንም ጦርነት ደግፈው ቲፒኤልኤፎች እና ሻዕቢያዎች የደርግን ሰራዊት ወግተዋል ይላሉ። ኦኬ ከዛ ደርግ ተወገደ። ከዛ ወደኋላ ተመለሱ፣ ተታኮሱ። እንደምታውቁት በባድመ ጦርነት ከ100,000 በላይ ዜጎቻችንን ጨረስን።
ምድሪቱ ደመከልብ ሆነች። ከዛ በኋላ እንደገና ደግሞ ቲፒኤልኤፍ ደግሞ አሁን የመጣው ለውጥ መጣ ሲባል ደግሞ ወደ መቀሌ ሄደ። ድጋሚ ከሻዕቢያ ጋር አሊያንስ ይፈጥራሉ። ከዛ መጀመሪያ ደርግን ሲያስወግዱ ኢዲዩን ይዘው ነበር በሶስት የመጡት። እነ ኦነግን ክደዋል፣ እነ ኢዲዩ ተክደዋል። የኢዲዩ ሰዎች ኋላ ላይ የብአዴን ሰዎች እኛ ያልተወከልንበት ህገ መንግስት ጸድቀዋል አሉ። ቁርሾ ነበር። ከዛ በኋላ የደረሰባቸውን የምታውቁት ነው። አሁን ድጋሚ ብልጽግናን ያስወግዳሉ። ከዛ በኋላ እንደገና ይታኮሳሉ። ከዛ በኋላ የሆነ ሰው ይመጣል። ከዛ በኋላ ይታኮሳሉ። ቀልድ ነው የያዛችሁት ወይስ ትግል ነው? እንዴት ያለ ነገር ነው ይሄ ነገር? ቢሳካላችሁ ራሱ እርስ በርስ እንደምትታኮሱ ለመገመት ሰው ሆኖ መፈጠር ብቻ በቂ ነው። ይሄን ለመገመት ምንም የረቀቀ ጭንቅላት አያስፈልግም። አሁን የኔ ጥያቄ አብረው ሊሄዱ የሚችሉ ነገሮች ናቸው ወይ እነዚህ ኃይሎች? የአማራ ራሱ የመታገያ አጀንዳ እያለው፣ ቲፒኤልኤፍ የራሱ የመታገያ አጀንዳ እያለው፣ ሻዕቢያ የራሱ ፍላጎት እያለው እንዴት ነው ያስታረካቸው? አሁን እንዴት ነው ሊታረቁ የሚችሉት? በይደር ካቆየ መተማመኛው ምንድን ነው? አሁን የቲፒኤልኤፍ ሰዎች ቀደም ሲል ሲናገሩ የነበሩት ምግቤ ሲናገሩ ሰምታችኋል። ምንም አንደራደርበት ጠንካራ አቋማችን አለ። የተፈናቀሉት ይመለሳሉ። የምዕራብ ትግራይ ወደ ይዞታችን ይመለሳል። በህገ መንግስቱ መሰረት እቺ ሀገር እናስተዳድራለን እያሉ ሲናገሩ ነበር። እናንተ ደግሞ ህገ መንግስቱ